Hi guys, እንዴት ናችሁ? የአስረኛ ክፍል ጂኦግራፊ ዩኒት 8 ጂኦስፓሻል ኢንፎርሜሽን ዳታ ፕሮሰሲንግ ዩኒት ላይ ፓርት 4 ላይ ነው የምንገኘው። አድቫንስስ ኢን ማፕ ሜኪንግ ኤንድ ዘ በርዝ ኦፍ ጂኦግራፊክ ኢንፎርሜሽን ሲስተም የሚል ነገር ነው ያለን ማለት ነው። በዚህ ክላስ ውስጥ ወይም በዚህ ክፍል ውስጥ የምናየው ይህንን ነው። እንግዲህ በዚህ ክፍል ውስጥ የተግባር ትምህርት ይበዛዋል። ያ ማለት እንግዲህ በኮምፒውተር ሲስተም ማፕ እንዴት ሜክ እንደሚደረግ ወይም እንደሚሰራ የሆነ ሶፍትዌር አለ፣ በዛ ነው የሚሰራው። እኔም እንግዲህ ለማሳየት ብዬ ሶፍትዌሩን አውርጄው ዳውንሎድ አድርጌው ነበረ። ራን ሳደርገው ግን ራን ሊያደርግልኝ አልቻለም። የሆነ ኤረር ምናምን እያለ ማለት ነው። ሜቢ ለማሳየት በተግባር ለማሳየት ነበር የፈለግኩኝ። እድለኛ ከሆናችሁና አክሰሱን የምታገኙት ከሆናችሁ ግን ትምህርት ቤታችሁ ላይ በተግባር ልታዩት ትችላላችሁ ማለት ነው። እኔ ግን ለማሳየት ብዬ አውርጄው ነበር። ለማንኛውም በኋላ ስንደርስበት እነግራችኋለሁ ወይም ማስረዳችኋለሁ ማለት ነው። እሱን የተግባር ትምህርቱ ላይ ስንገባበት ማለት ነው። መጨረሻው ክፍል አካባቢ ላይ ነው ያለ። መጀመሪያ ላይ የምናገኘው እንግዲህ ሂስቶሪካል ዴቨሎፕመንት ኦፍ ማፕ ሜኪንግ። ማፕ ሜኪንግ እንግዲህ ታሪኩ ምን ይመስላል ወይም ደግሞ ታሪካዊ እድገቱ እንዴት ነው፣ ማፕ ሜከሮች እንዴት ነው አሁን ላይ አድቫንስድ ደረጃ ላይ የደረሱት እንዴት ነው የሚለውን ስናይ ማፕ ሜኪንግ ሃዝ ቢን አን ኢንተግራል ፓርት ኦፍ ሂውማን ሂስትሪ ፎር ታውዘንድስ ኦፍ ይርስ። እንግዲህ የካርታ ስራ በሰው ልጅ ህይወት ውስጥ ለብዙ ሺህ ዓመታት አብሮ የቆየ የሰው ልጅ ህይወት ታሪክ ውስጥ አብሮ የሚኖር ነገር ነው። It is believed that the human activity of graphically representing one's perceptions of the world is a universally acquired skill and one that predates virtual all other forms of the written communication። እንግዲህ የሆነን አካል ስፔሻሊ የሆነን ቦታ ግራፊካሊ ሪፕሬዘንት የማድረግ ነገር እየተለመደ ነው፣ ወይም ደግሞ ከድሮም ጀምሮ የነበረ አብሮን የዘለቀ የመጣ ነገር ነው። ወይም ደግሞ አንደኛው የሪትን ኮሚኒኬሽን መንገድ ነው፣ ወይም በጽሁፍ ቋንቋ የምንግባባበት አንዱ ነው ማለት ነው። በስዕል ነገሮችን ማስረዳት from cave painting to ancient maps of the Babylon, Greece, Asia, right into the 21st century, peoples have created and used maps are an essential tool to help them define, explain and navigate their way through the world። እንግዲህ ከጥንት ጀምሮ ሰዎች ኬብ ላይ ወይም ዋሻ ላይ ከሚስሉት ስዕል ጀምሮ እስከ ጥንቱ የባቢሎን፣ የግሪክ እንዲሁም የኤዥያ ካርታ አሰላል ወይም አሳሳል ዘዴ እንዲሁም ደግሞ ከዛም ወደዚህ መጣ ስንል በ21ኛው ክፍለ ዘመን ስለነበረው የካርታ አሰራር ዘዴ ስናይ ማፕ ሜኪንግ ነገሮችን ኤክስፕሌን ለማድረግ ዲፋይን ለማድረግ ናቪጌት ለማድረግ ወይም ደግሞ ቦታዎችን ለማሰስ እጅግ በጣም ወሳኝና አስፈላጊ ነገር እንደሆነ ይነግረናል። Mapping represented a significant step forward into the intellectual developments of human beings, and it serves as records of the advancements of knowledge of the human race, which could be passed from a members of one generation to those that follow in the developments of culture። በአጭሩ የማፕ ሜኪንግን ሂደት ወይም ታሪክ ስናይ እንግዲህ ከአንድ ጀነሬሽን ወደ ሌላ ጀነሬሽን ምን እያለ አድቫንስድ እየሆነ እየተሻሻለ የኢንተሌክቹዋል ዴቨሎፕመንት ወይም ደግሞ የእውቀት እድገት እየመጣ በሄደ ቁጥር አብሮ እያደገ የመጣ ነገር እንደሆነ ይነግረናል ማለት ነው። ማፕ ሜኪንግ ወይም ደግሞ የካርታ ስራ ማለት ነው። early maps were garbled or distorted mass of land that bear no resemblance to the actual world። እንግዲህ የጥንት የካርታ ስራዎችን ስታዩ ጋርብልድ ናቸው ወይም ዲስቶርትድ ናቸው ማለት ከሪል ወርልዱ ጋራ ወይም ከትክክለኛው መሬት ጋራ ምንም አይነት ሪዘምብላንስ ወይም መመሳሰል የማይታይበት የተዛነፈ የተበላሸ የካርታ ያሰሳል ዘዴ ነበር የሚጠቀሙት። ማለት ሪል ላይፍ ላይ ወይም ደግሞ ትክክለኛው መሬት ላይ ያለው ገጽታና በወረቀት ላይ የሚስሉት ምንም የማይገናኝ ነበር በጥንት ጊዜ ሲስሉት የነበረው ማለት ነው። At the centuries past, map becomes larger, more detailed and more accurate። ከዛ ከብዙ ክፍለ ዘመናት ማለፍ በኋላ ወይም ወደዚህ እየመጣን እያደግን በመጣን ቁጥር ግን ካርታዎች እያደጉ በሞር ዲቴል ወይም ዝርዝር እየሆኑ እንዲሁም አኪዩሬት ወይም ትክክለኛ እየሆኑ የአንድን ቦታ ትክክለኛነት በደንብ እየገለጹ መምጣት ጀመሩ ማለት ነው። የሆነው እንግዲህ ኢንተሌክቹዋል ዴቨሎፕመንት ወይም ደግሞ የእውቀት የትምህርት የአቅም እድገት ወይም ደግሞ the advancements of knowledge ወይም ደግሞ የእውቀት እድገት ሲመጣ ነው ይሄ እየሆነ የመጣው ማለት ነው። Several technical advances since the 18th century helped map makers to accurately draw the general outlines of the continents and locate their precise position።
በዋናነት እንግዲህ ከ18ኛው ክፍለ ዘመን ጀምሮ ማፕ ሜከሮች የሆነን ቦታ ትክክለኛ በሆነ ወይም ደግሞ አኪዩሬትሊ ድሮ ማድረግ እየቻሉ መጡ ማለት ነው። ወይም የአንድ ሎኬሽን ፕሪሳይስ ፖዚሽን በደንብ መሳልና ማስቀመጥ እየቻሉ መጡ። The advance in mathematics and astronomy and dividing the earth into a lines of longitude and latitude were among the most notable advance. በዋናነት አስትሮኖመሮች እና ማትማቲሽያኖች መሬትን በላይን እንግዲህ ኢማጂነሪ ላይኖች አሉ። እነዚህ ኢማጂነሪ ላይኖች እንግዲህ ሆሪዞንታል ላይን እና ቨርቲካል ላይኖች ናቸው። ሆሪዞንታሎች ላቲቲዩዶች ናቸው። ሎንጊቲዩድ ቨርቲካል ላይን አለን። እነዚህን በማስመር የመሬትን ትክክለኛ ቦታ ኢቭን ሰዓት ሁላ ሳይቀር የሚሰራው ባይዘው በእነዚህ በሎንጊቲዩድ እና በላቲቲዩድ መስመሮች ነው። በዋናነት በሎንጊቲዩድ ማለት ነው። ሰው በጣም ወሳኝነት ያላቸው ነገሮች እየሆኑ መጡ። There has been an ever increasing demand for maps and greater reliability on map in the 21st century. Especially improvements in painting and photography, the mass production of maps and the ability to make accurate reproduction from more accurate data, as well as the availability of airplanes and satellites made it possible to photography and provide images of large area at a time ይላል። በአጭሩ እንግዲህ በ21ኛው መቶ ክፍለ ዘመን ምንድነው እየሆነ ያለው? የማፕ ዲማንድ እየጨመረ መጣ። ከዛ በተጨማሪ ደግሞ የሚሰሩት ማፕም ግሬተር ሪላያቢሊቲ ያላቸው ወይም ደግሞ በጣም አስተማማኝነት ያላቸው ማፖች እየሆኑ መጡ ማለት ነው። ይህ የሆነበት ምክንያት ደግሞ ምንድነው? የፔይንቲንግ ወይም የፕሪንቲንግ፣ የፎቶግራፊ ኦኬ፣ የፎቶ ማንሳት ምናምን የህትመት ስራዎች፣ እነዚህ ማስ ፕሮዳክሽን ኦፍ maps and the ability to make accurate reproduction from more accurate data ኦኬ። እነዚህ ነገሮች ተጠቃለው በአንድ ላይ ሆነው ጥሩ የሆነ ካርታን ለመሳል ወይም ደግሞ የመሬትን ትክክለኛ ገጽታ ለማስቀመጥ ሊረዱ ችለዋል። ከዛ በተጨማሪ ደግሞ the availability of aeroplane ወይም ደግሞ የአውሮፕላን መጀመር፣ የአውሮፕላን ትራንስፖርት ወይም ደግሞ የሰማይ ትራንስፖርት ማለት እንችላለን፣ ወይም የአየር ትራንስፖርት እሱ መጀመሩ፣ ሳተላይቶች መፈጠራቸው፣ እነዚህ አርቲፊሻል ሳተላይቶች ማለት ነው። እነሱ በአንድ ላይ ተደማምረው ምን እንዲሆን ያስችለዋል ማለት ነው? ኤሪያል ፎቶግራፊ እንዲኖር ወይም ደግሞ በአየር ላይ ፎቶ በማንሳት የመሬትን ትክክለኛ ገጽታ ምን እንደሚመስል ለማስረዳት መቻላቸው ማፕ ሜከሮችን ጥሩ ስራ እንደሰሩ ሊገልጻቸው ችሏል። In particular the roles of satellite is very important. በዋናነት የሳተላይቶች ሮል በጣም ከፍተኛ ነው። ሳተላይቶች እንግዲህ ሰው ሰራሽ የሆኑ መሬትን የሚሽከረከሩ ስፔስ ላይ የሚገኙ ነገሮች ናቸው። በዋናነት ስለ መሬት የተለያዩ መረጃዎችን የሚያቀብሉ ናቸው ማለት ነው። Satellites perform a continuous scan to provide a detailed up-to-date maps of nearly the entire Earth. እነዚህ ሳተላይቶች ስራቸው ምንድነው? እንግዲህ continuously scan በማድረግ መሬትን up-to-date የሆነ ወይም ደግሞ ጊዜያዊ ስላችሁ ሞደርን የሆነ ወይም ደግሞ አፕዴትድ የሆነ ዕለታዊ የሆነ ማለት እንችላለን ማፕን አጠቃላይ ስለ መሬት የሚሰጡ ናቸው ማለት ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ አሁን የሆነ አካባቢ ላይ የዛሬ ዓመት የተነሳው ፎቶ ይኖራል ወይም ደግሞ ኢሜጅ አለ አይደል? እሱን ሳይሆን የሚያሳዩን ዛሬ ላይ የተካሄደው። ለምሳሌ ስለ አዲስ አበባ አሁን አዲስ አበባ በቅርብ ጊዜ ወዲህ የኮሪደር ምናምን እየተባለ አዳዲስ ገጽታዎች ተጀምረዋል አይደል? ስለዚህ ጉግል ማፕ ላይ ገብታችሁ በሳተላይት የአዲስ አበባን ካርታ ብታዩት ያምና የታቻምነውን አይደለም የሚያሳያችሁ፣ የዘንድሮውን ነው። አፕ ቱ ዴት የሆነ ማፕ ነው የሚያሳያችሁ ማለት ነው። ስለዚህ ሳተላይቶች ከፍተኛ የሆነ አስተዋጽኦ እየተወጡ ይገኛሉ እንደማለት ነው። ኦኬ፣ ሌላኛው ጂኦግራፊክ ኢንፎርሜሽን ሲስተም ጂኤስአይ የሚባል ነገር አለ። ጂኦግራፊክ ኢንፎርሜሽን ሲስተም ከዚህ ቀደም እንደሆነ አይተናል። እንግዲህ በኮምፒውተር ሲስተም ካርታ ምናምን የምንሰራበት ወይ ነው ወይም ደግሞ ማፕ የምንሰራበት ሜተድ እንደሆነ ከዚህ ቀደም አይተናል። It's interesting that during the last few decades more sophisticated mapping system appeared. It was mainly due to the advancements of geographic information system or GSI. እንግዲህ በዋናነት ባለፉት ትንሽ 10 ዓመታት ወዲህ እንግዲህ በጣም ውስብስብ የሆኑ ካርታዎች እየተሰሩ ይገኛሉ። ይህም እንግዲህ የሆነበት ጂኤስአይ እያደገ በመምጣቱ ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም በማደጉ ነው ማለት ነው። The geographic information system is a computer-based system that enable us to store, visualize, analyze and interpret geographic data. ባጭሩ
ጂኤስአይ የምንለው እንግዲህ ኮምፒውተር ቤዝድ የሆነ ሲስተም ነው ወይም በኮምፒውተር የሚሰራ ማለት ነው። አገልግሎቱም ዳታዎችን ስቶር ለማድረግ ወይም ደግሞ ለማስቀመጥ፣ ቪዥዋላይዝ ለማድረግ፣ ለመመልከት፣ ለማየት፣ አናላይዝ ለማድረግ ወይም ለመተንተን፣ ኢንተርፕሬት ለማድረግ ምናምን እንጠቀምበታለን ማለት ነው። እንግዲህ ጂኦግራፊክ ዳታዎችን ስቶር፣ ቪዥዋላይዝ፣ አናላይዝ፣ ኢንተርፕሬት ለማድረግ ጂኤስአይ እንግዲህ ኮምፖነንቶች አሉት። እነሱም ምን አለን መሰላችሁ? ሃርድዌር ይኖረናል። ከዛ ፒፕል አለ፣ ዳታ፣ ሶፍትዌር ኤንድ ሜተድ የሚሉ ነገሮች እዚህ ጋር 5 ኮምፖነንቶች ይታያቸዋል። የመጀመሪያው እንግዲህ ስናይ ሃርድዌር ነው። ሃርድዌር the hardware is the computer and the device such as the printers, plotter and scanner attached with it. ሃርድዌር የምንለው እንግዲህ የሚዳሰስ የሚጨበጥ እንደሆነ በአይሲቲ ትምህርታችሁ ተምራችሁታል። ስለዚህ ሃርድዌር የምንለው የጂኤስአይ ሃርድዌር ኮምፖነንት የምንለው ኮምፒውተሮች እና ዲቫይሶች ናቸው። ኮምፒውተሩ አለ፣ ከዛ ዲቫይስ ስንል እንደ ፕሪንተር፣ ፕሎተር እና ስካነር ማለት ነው። the hardware helps the GIS to operate። ስለዚህ GIS ኦፕሬት የሚያደርገው ወይም ስራውን የሚሰራው ሃርድዌር ውስጥ ካለ ድረስ ብቻ ነው። ሜተድስ ሁለተኛው ሜተድስ are well designed plans and application specific procedures and rule describing how the technology is applied። እንግዲህ ሜትድ ስንል እንግዲህ አሰራሩ ነው። አሰራሩ እንግዲህ ዌል ዲዛይን የሆነ ፕላን አለው፣ ፕሮሲጀር አለው፣ ቅደም ተከተል አለው። እንዴት ነው የሚሰራው ጂኤስአይ እንዴት ነው ስራውን የሚሰራው የሚለውን ነገር የሚገልጽልን ነው ሜተድ ስንል። እንግዲህ ይሄ ሜተድ በውስጡ የያዛቸው ነገሮች ጋይድላይኖችን ይዟል፣ ስፔሲፊኬሽን፣ ስታንዳርድ፣ ፕሮሲጀር። ኦኬ ባጭሩ መመሪያዎችን ይዟል። ሂደቶችን በየትኛው መንገድ ቢሰራ ነው ትክክል፣ እንዴት ነው የሚታየው፣ እንዴት ነው ዳታ ስቶር የሚደረገው፣ አናላይዝ የሚደረገው የሚሉ መንገዶችን ወይም ሜተዶችን ይዟል ማለት ነው በውስጡ። ሶፍትዌር ስንል ደግሞ ጂኤስአይ ሶፍትዌር ፕሮቫይድስ the function and tool user needed to store, analyze and display geographical information። ሶፍትዌሩ ደግሞ ምንድነው አገልግሎቱ? ዳታዎችን ስፔሻሊ ጂኦግራፊክ ዳታዎችን ወይም ደግሞ ጂኦግራፊካል ኢንፎርሜሽኖችን ስቶር ማድረግ፣ አናላይዝ ማድረግ እንዲሁም ዲስፕላይ ማድረግ ላይ ስራውን ይሰራል ማለት ነው። የያዛቸው ኮምፖነንቶች አሉት እንግዲህ የሶፍትዌር የራሱ ጂኤስአይ ሶፍትዌር የሚባል አለ ራሱን የቻለ፣ ዳታቤዝ ሶፍትዌር የሚባል አለ፣ ኦፕሬቲንግ ሲስተም ወይም ኦኤስ አለ፣ ኦፕሬቲንግ ሲስተም ሶፍትዌር እና ኔትወርክ ሶፍትዌር የሚባሉ የሶፍትዌር አይነቶች አሉ። እነዚህ ሶፍትዌሮች አገልግሎታቸው ምንድነው? ስቶር ያደርጋሉ፣ ዳታን ስቶር ያደርጋሉ፣ ከዛ በተጨማሪ ዲስፕሌይ ያደርጋሉ፣ አናላይዝ ያደርጋሉ ማለት ነው። ኦኬ ሶስተኛ ፒፕል ነው። ፒፕል GIS technology is clearly of limited value without people to manage the system and to develop plans of applying it። እንግዲህ GIS ቴክኖሎጂ ሰዎች እስከሌሉ ድረስ መስራት አይችልም። ኦኬ መስራት አይችልም። ሰዎች ሲኖሩ ነው ሲስተሙም አጠቃላይ ሃርድዌሩም ሶፍትዌሩም ሊሰራ የሚችለው። users of GIS ranges from highly qualified technical specialists to planner, foresters, etc. to help with everyday work። ስለዚህ እዚህ ጋር ሰዎች ማለት ስለ GIS አጠቃላይ የሆነ ስራ የሚሰሩ ለምሳሌ ምኖች ሊሆኑ ይችላሉ፣ አድሚኒስትሬተር ሊሆኑ ይችላሉ፣ ማኔጀሮች ሊሆኑ ይችላሉ፣ GIS ቴክኒሽያን ሊሆኑ ይችላሉ፣ አፕሊኬሽን ኤክስፐርቶች ሊሆኑ ይችላሉ፣ ኤንድ ዩዘሮች፣ ኮንሱመሮች ሊሆኑ ይችላሉ። እነዚህ እንግዲህ ሰዎች ናቸው። ስለዚህ GIS ላይ አንደኛው ኮምፖነንት ፒፕል ነው ማለት ነው። አራተኛው ድጋሜ ነው። ሜተድ፣ ፕሮሲጀር እና አፕሊኬሽን ድጋሜ ነው። እዚህ ጋር ሜተድ አይተናል። ሜተድ ለምሳሌ እዚህ 4 ነገሮችን ይዛል ብለናል። እዚህ ጋር ሜተድ ብለን አይተነዋል። ኦልሬዲ የተደገመ ነገር ነው። ስለዚህ ወዴት እንሄዳለን? ወደ ዳታ። ጂኦግራፊክ ዳታ also called spatial or geospatial data identifies the geographic location of a feature። እንግዲህ ዳታው ስለሆነ ቦታ አጠቃላይ ፊቸር አይደንቲፋይ የሚያደርግልን ነው፣ ሎኬሽኑን ማለት ነው። one of the most important components of GIS is data። ስለዚህ የጂአይኤስ ዋናው ኢምፖርታንት የሚባለው ኮምፖነንት ዳታ ነው። ዳታ ከሌለ ምንም ማፑ ኖረ ትርጉም የለው። it's very important that data must be accurate። ዳታው ምን መሆን መቻል አለበት? በጣም ትክክል መሆን መቻል አለበት። ስለሆነ ስፔሲፊክ ቦታ ወይ ሎኬሽን ለማወቅ ዳታው መጀመሪያ ልክ መሆን መቻል አለበት።
ስለዚህ there are different types of data ዳታዎች እንግዲህ ቬክተር ዳታ አለን፣ ራስተር ዳታ አለን፣ ኢሜጅ ዳታ አለን፣ አትሪቢዩት ዳታ አለን። እነዚህ ነገሮች ከዚህ ቀደም አይተናቸዋል። ቬክተር ምንድነው? ራስተር ምንድነው? ኢሜጅ ምንድነው? አትሪቢዩት ምንድነው? የሚሉ ዳታዎች እንግዲህ አናሎግ ዳታ እና ዲጂታል ዳታ እና አናሎግ ዳታ የሚል ነገር አይተናል። ስለዚህ በዲጂታልም በአናሎግም ተቀደም ስላየ ነው ማለት ነው ዳታው ሊቀመጥ ይችላል። እዚህ ጋር some basic GIS data can be obtained from the following website ይላል። እዚህ ጋር ያሉ ሳይቶችን መመልከት ትችላላችሁ። በዋናነት እኔ ለምሳሌ ምን እንጠቀማለሁ መሰላችሁ? ጉግል ማፕ የሚባል ወይም maps.google.com ወይም ዝም ብላችሁ ጉግል ማፕ ብላችሁ ሰርች ብታደርጉ ይመጣል። ወይም ደግሞ ጉግል እርዝ ወይም earth.google.com የሚል። ስለዚህ እዛ ጋር የፈለጋችሁትን ቦታ የፈለጋችሁትን እናንተ ያላችሁበትን ሁላ ቦታ በደንብ ዲቴል ማየት ትችላላችሁ ማለት ነው። ሁለቱን በመጠቀም ከፈለጋችሁ ደግሞ ላይ africaopendata.org/dataset/ኢትዮጵያ ሼፕ ፋይልስ የሚልም ነገር አለ። www.diva.giz.org.gdata የሚልም አለ። በዋናነት ግን እነዚህ ሁለቶች ናቸው በዓለም አቀፍ የሚታወቁት ማለት ነው። ከዚህ በታች ያለው እንግዲህ ቅድም እንደነገርኳችሁ የተግባር ስራ ነው። creating a local administrative map with ArcMap ArcMap የሚባል ሶፍትዌር አለ ጋይስ። ArcMap የሚባለውን ሶፍትዌር አውርጄ ላሳያችሁ ነበር በተግባር እንዴት እንደሚከፈት ካርታ እንዴት እንደሚሰራ ምናምን ቢኮዝ እዚህ ጋር እንዳለ እሱን ስለሆነ የሚዋረው። ለምሳሌ ስታርት ለማድረግ ስታርት ArcMap and open data layer ይላል። to start ArcMap choose start ላይ ትገባላችሁ። ከዛ all programs ከዛ ArcGIS ከዛ ArcMap 10x ማለት እንግዲህ ወይ 8 ወይ 7 እንግዲህ ቨርዥኑ ነው። እኔ ArcMap 10.8 የሚል አውርጄ ነበረ ግን unfortunately ሊከፍትልኝ አልቻለም። ሜቢ ላሳያችሁ እዚህ ጋር ArcMap ብዬ እዚህ ጋር ይኸው እንደምታዩት እዚህ ጋር ይታያችኋል። ArcMap 10 ስከፍተው ምን እንደሚለው ተመልከቱ። ለእናንተ ለማሳየት ብዬ እንትን ያልኩት ነበር ያወረድኩት ነበር ኢንስቶል አድርጌው ነበር። ስለዚህ wait a minute ይኸው እንደምታዩት could not connect to the ArcGIS license manager ምናምን ይላል። እንግዲህ ኢንተርናል የሆነ ፕሮብሌም ስላለው ነው። ኦኬ ሶ በተግባር ባሳያችሁ ደስ ይለኝ ነበረ ግን አልሆነም። ሜቢ እድለኛ ከሆናችሁና ትምህርት ቤታችሁ ላይ ካለ በተግባር ቲቸራችሁ ሊያሳያችሁ ይችላል። ኤኒዌይስ ArcMap 10.8 ነው የሚለው እዚህ ጋር እኔ የሚዋረድኩት እሱን ነው። ከዛ እሱን ኦፕን ታደርጉታላችሁ። ከዛ በኋላ እዚህ ጋር እንዴት ካርታውን መሳል እንደምትችሉ ነው ውስጥ ገብታችሁ ምናምን። ለምሳሌ እዚህ ጋር ክሊክ ኮኔክት ቱ ፎልደር አይከን this allows you to access the folder where the EthioGIS data is located የኢትዮጂአይኤስ ዳታ ያለበትን ለማግኘት ነው ማለት ነው ፎልደርን የምትነኩት። ከዛ ፎልደሩን ከከፈታችሁ በኋላ by clicking the admin folder select etbound01 co and ethergeo01 co then click on the add button ይላል። በአጭሩ እዚህ ጋር የሚያስረዳችሁ አሁን ይሄ ተግባራዊ የሆነ ነገር ስለሆነ ሶፍትዌሩ ተከፍቶ ቢሆን አሪፍ ነበር። ኤኒዌይስ እዚህ ጋር የተፈለገው የኦሮሚያን ካርታ ስሎ ለማሳየት ነው የተፈለገው። መጀመሪያ ኢትዮጵያን ይመጣልናል። ከዛ በኋላ እንደምታዩት እዚህ ጋር የኢትዮጵያ ካርታ መጣ እዚህ ጋር። ከዛ እዚህ ጋር የምታዩት ይሄ የኦሮሚያ ካርታ ነው። ዜን እሱን ብቻ መርጦ እንዲወጣልን ያደርጋል ሶፍትዌሩ ማለት ነው። አንፎርቹኔትሊ እንደነገርኳችሁ እንግዲህ ኦፕን አልልልኝ አለ የሆነ ችግር ገጠመው ሶፍትዌሩ እንጂ እዚሁ ጋር ላሳያችሁ ነበር አቅጄ የነበረው ማለት ነው። ከዛ ይሄን ነክታችሁ ለምሳሌ ክልሎች እዚህ ጋር አለ እንደምታዩት ካርታው ላይ ራይት ክሊክ ስታደርጉ የክልሎች ስም ይመጣል። ከዛ የምትፈልጉት ለምሳሌ እዚህ ጋር እንደምሳሌ ብሎ ኦሮሚያን ያስቀምጠው ኦሮሚያን ክሊክ ስታደርጉት ኦሮሚያን እንደዚህ አድርጎ ያመጣላችኋል። ስለዚህ እንደምታዩት አኩሬት የሆነ ካርታ ነው የሚያሳያችሁ። ኦኬ ስለዚህ እንደዚህ ሆነ። ከዛ በኋላ ዳታን ኤክስፖርት ማድረግ ትችላላችሁ። እዚህ ጋር ራይት ክሊክ አድርጋችሁ አሁንም ከዚህን ደግሞ እንትን ሼድ ማድረግ ትችላላችሁ ማጥቆር ምናምን ነገር እንደምታዩት እዚህ ጋር ሼድ አድርጎ ምናምን ያሳያል። ከዛ በተጨማሪ ሼድ ከተደረገ በኋላ ደግሞ ፋይናሊ ባይ ክሊኪንግ ዘ ሌአውት ቪው we should include the necessary marginal information such as legend, scale bar, north arrow, coordinate information, grid line,
data of the map completion ምናምን የሚሉ መረጃዎችን ልክ እዚህ ጋር እንደምታዩት እነዚህ ነገሮች እዚህ ጋር የምታዩቸው ነገሮች ማርጂናል ኢንፎርሜሽን ይባላሉ። እነሱንም መጨመር ይቻላል። እዚህ ጋር ኖርዝ አሮ ነው። ኦኬ ይሄን ሁሉ ይሰራልናል ማለት ነው ባጭሩ። ኦኬ ሌላ ይሄንንም አምስተኛውን ክፍል እዚህ ጋር አብረን እንሰራውን እንጨርሰው። making and interpretations of graph charts and diagrams ኦኬ ላይ እንግዲህ ማፕ እንዴት እንደሚሰራ ምናምን ነበረ አርክ ማፕን በመጠቀም ስናይ የነበረው። እዚህ ጋር ደግሞ ግራፎችን ኦኬ ቻርት እና ዲያግራሞችን እንዴት እንሰራለን እንዴት ኢንተርፕሬት እናደርጋለን የሚል ነገር ነው ያለው። many studies researches textbooks use data in number እንግዲህ ቴክስት ቡካችን እዚህ ጋር ራሱ እንደምሳሌ ብንወስድ ብዙ ዳታዎችን ይጠቀማል፣ ብዙ ነምበሮችን ይጠቀማል አይደለም እንዴ? hence presentations using chart, graph and diagrams can help the presenter draw and keep the attention of the listener እንግዲህ እዚህ ጋር ፕሬዘንት በምታደርጉበት ጊዜ ለምሳሌ በፕሬዘንቴሽን ማለት በፓወርፖይንት ለምሳሌ ፕሬዘንት እያደረጋችሁ ከሆነ ቻርቶችን ልትጠቀሙ ትችላላችሁ፣ ግራፎችን፣ ዲያግራሞችን ልትጠቀሙ ትችላላችሁ። ይሄን የምታደርጉት ለምንድን ነው እንግዲህ የሊሰነሮችን ወይም ደግሞ የኦዲየንሱን አቴንሽን ለመሳብ ሲባል ነው፣ ወይም ደግሞ አቀራረቡ ያምር ዘንድ ነው፣ ግልጽ ይሆን ዘንድ ነው። Presentation using graphs, charts, diagrams also help the presenter to have a profound evidence-based work. People will also understand and memorize at least the main points from the presentation. ስለዚህ እንደነዚህ አይነት ነገሮችን መጠቀም አንደኛ ለአቅራቢው ምቹ ሁኔታን ይፈጥርለታል ወይም ደግሞ ቀለል አድርጎ እንዲያቀርበው ይሆንለታል። ሁለተኛ ተደራሲው ወይም ደግሞ ባጭሩ ምን በለው ሊሰነሩ አድማጩ አንደርስታንድ እንዲያደርገው ነገሩን ወይም ደግሞ ሜን ፖይንቱን እንዲይዘው ይረዳል ነው የሚለው። Moreover, they are very important in describing trends, making a comparison or showing a relationship between two or more items. ከዛ በተጨማሪ ደግሞ ይሄ ምንድነው ቻርት፣ ዲያግራም፣ ግራፍ ምናምን የምንላቸው ነገሮች ሌላ ጠቀሜታ አላቸው። ኦኬ አንደኛ ነገር ኮምፓሪዥን ለመስራት፣ ሁለተኛ ሪሌሽንሺፕ ለመስራት በሁለትና ከዛ በላይ በሆኑ ነገሮች ማለት ነው። ስለዚህ ቻርትን በመጠቀም ለምሳሌ ቻርት ማለት ለምሳሌ ፓይ ቻርት የሚባል አለ። ክብ ነገር ተሰሩና ከዛ በፐርሰንት ይሄን ያህል ፐርሰንቱ እንትን ነው ይሄን ያህል ፐርሰንቱ እያል ሪሌሽንሺፕ ወይም ደግሞ ኮምፓሪዥን እንሰራለን ማለት ነው። ኦልራይት ኮምፒውተር ፕሮግራምስ such as Microsoft Excel, Microsoft Word and other spreadsheet like SPSS ወይም Statistical Package for Social Sciences are widely used for making graphs, charts and diagrams. እንግዲህ በዋናነት ብዙ ጊዜ የምናውቀው ማይክሮሶፍት ኤክሴልን እና ማይክሮሶፍት ወርድን ነው። እንዲሁም ፓወርፖይንት የሚባል አለ፣ ማይክሮሶፍት ፓወርፖይንት። እነዚህን በመጠቀም ቻርቶችን፣ ዲያግራሞችን እና ግራፎችን መስራት እንችላለን ይለናል። There are so many types of graphs, charts and diagrams that can be produced on a computer. ስለዚህ በኮምፒውተር ግራፍን፣ ቻርትን፣ ዲያግራምን መስራት ይቻላል ማለት ነው። በርካታ ግራፎች፣ ቻርቶች፣ ዲያግራሞች አሉ በኮምፒውተር የተሰሩ ማለት ነው። Therefore, the main tasks of the users is to choose the right one. Here are some common types out of which the user can make his or his choice. እዚህ ጋር እንግዲህ በኮምፒውተር የሚሰሩ በርካታ ቻርቶች፣ በርካታ ግራፎች፣ በርካታ ዲያግራሞች አሉ። ሶ መርጠን የመጠቀም የኛ ፋንታ ነው ማለት ነው። እዚህ ጋር ለምሳሌ ምን የሚላለ ባር ግራፍ አለ፣ ላይን ግራፍ አለ፣ ፓይ ቻርት አለን። can be prepared in Microsoft Excel። አሁን እዚህ ጋር ማይክሮሶፍት ኤክሴል እንጠቀም፣ ማይክሮሶፍት ወርድ እንጠቀም፣ ማይክሮሶፍት ፓወርፖይንት እንጠቀም ወይስ ስታቲስቲካል ፓኬጅ ፎር ሶሻል ሳይንስ የሚለውን ነገር እንጠቀም? የኛ ምርጫ ነው። ኦኬ which the users can make his or her choice ይለናል። ስለዚህ የትኛውን መጠቀም እንዳለብን የኛ ምርጫ ነው። የሚቀለንን የሚሻለንን መምረጥ እንችላለን። ለምሳሌ እዚህ ጋር ባር ግራፍ፣ ላይን ግራፍ፣ ፓይ ቻርት ምናምን በምን ይሰራሉ? በማይክሮሶፍት ኤክሴል ይሰራሉ። meanwhile diagrams can be drawn Microsoft Word using a step indicated below። ስለዚህ ዲያግራም መስራት ተፈለጋችሁ ማይክሮሶፍት ወርድ ልትጠቀሙ ትችላላችሁ። ሶ የእናንተ ምርጫ ነው ማለት ነው። ሶፍትዌሩን የምትመርጡት እናንተ ናችሁ። በዚህ ብሰራ ይቀለኛል ወይስ እንዴት ላድርግ የሚለውን ማለት ነው። ከታች ለምሳሌ በማይክሮሶፍት ወርድ የተሰሩ ነገሮች አሉ። ለምሳሌ ባር ግራፍ አለ። ባር ግራፍ በማይክሮሶፍት ወርድ እንዴት እንደሚሰራ ይነግረናል። እሱን ከፍቼም ማሳየት እችላለሁ ቢኮዝ ማይክሮሶፍት ወርድ ስላለኝ ማለት ነው።
bar graph is used to show relationship between different data series that are independent on each other. bar graph አገልግሎቱ እንግዲህ ምን መሰላችሁ ሪሌሽንሺፖችን ለማሳየት ነው። የተለያዩ ዳታዎች ይኖራሉ። የነዛን ዳታ ሪሌሽንሺፕ ወይም ዝምድና እንደመስል እያንዳንዳቸው ዳታ እንግዲህ ኢንዲፔንደንት ናቸው ይለናል። አንዱ በአንዱ ዲፔንደንት አይደለም። in this case the height or the length of the bar indicates the measured value or frequency. እንግዲህ height ይኖረዋል ከፍታ ሶስቱም የሚያመላክተው እንግዲህ ምኑን ነው ቫልዩን ወይም ፍሪኩዌንሲውን ነው ድግግሞሹን ወይም መጠኑ። below you can see the examples of bar graph which is the most widespread visual for presenting rainfall data to the ጎሬታውን ጎሬታውን ላይ ያለ የዝናብ መጠን ለማሳየት እንግዲህ ተጠቅሞ የተሰራው ነው። ይሄ እንግዲህ በምንድን የተሰራው በማይክሮሶፍት ወርድ ነው የተሰራው። እንደምታዩት እዚህ ጋር ባር ግራፍ ይታያችኋል አይደል? እዚህ ጋር አሁን እዚህ ኦገስት እና ማን ነው የሚለው በትንሹ ነው የተጻፈው ጁን እና ኦገስት ላይ ከፍተኛ የሆነ ዝናብ መጠን አለ ማለት ነው። እንደምታዩት በጣም ቁመቱ ተጨመረ፣ መጠኑ ቫልዩ ትልቅ ነው ማለት ነው። ወይም ደግሞ ፍሪኩዌንሲ ድግግሞሽም ከሆነ ድግግሞሹ በስቷል እንደማለት ነው። ድሮ ዳታ ኤንድ ፋይንድ አውት እዚህ ጋር ውጤቱ እንግዲህ እዚህ ጋር እንዴት እንደሚሳል እያሳየን ነው። ስቴፖቹ ማለት ነው። ስቴፖቹ የት መግባት እንዳለባችሁ ምናምን ወርድ ከፍታችሁ ከዛ ምን መደረግ እንዳለበት ምናምን ቀላል ነው። ይሄ ብዙ የሚከብድ ነገር አለ ቢኮዝ በአይሲቲ ትምህርታችሁ ስለ ማይክሮሶፍት ወርድ በደንብ ተምራችኋል ብዬ ስለማስብ ማለት ነው። ከዛ ውጤቱ ምን ይላል እዚህ ጋር መጨረሻ ላይ ዲስፕሌይ ሲደረግ እንግዲህ ዳታው ፋይናል አውትፑቱ ይሄን ይመስላል። እንደምታዩት አሁን ከጃንዋሪ እስከ ዲሴምበር ድረስ ያለ የዝናብ መጠን ነው። ጎሬ ታውን ላይ ያለ ወይም ጎሬ ከተማ ላይ ያለ የዝናብ መጠን ዝቅተኛ የዝናብ መጠን ያለው እንግዲህ ጃንዋሪ እና ዲሴምበር አካባቢ ላይ እንደምታዩት ዝቅተኛ ነው። ስንት ይላል መሰላችሁ? ዲሴምበር 28 ሚሊ ሜትር ያክል ነው ዝናቡ በረንጊት ሲለካ። እንዲሁም ደግሞ ጃንዋሪም 25 ፌብሩዋሪም 28 ምናምን። ከዛ ከፍተኛ ያለው ጁላይ እና ኦገስት ላይ ነው። ጁላይ እና ኦገስት ላይ ስንመጣ ኦገስት 187 ነው ኤንድ ጁላይ ደግሞ 180 ነው እንደምታዩት ወይም ደግሞ በዚህ ጠቁመናል እዚህ ጋር ማለት ነው። this is called bar graph bar graph እንግዲህ ከሁለት እና ከዛ በላይ የሆኑ ዳታዎችን ኢንዲፔንደንት የሆኑ ዳታዎችን ምን ማለት ነው ሪሌሽንሺፓቸውን ማስቀመጥ መቻል ነው። እንደምታዩት ሁለት አይነት አይተሞች አሉ። አንደኛው ቨርቲካል ሬንፋል መጠኑ ተቀምጧል፣ ሆሪዞንታል ደግሞ ታይም ተቀምጧል ወይም ደግሞ ጊዜያቶች ማለት ነው ወቅቶች። ሌላው ላይን ግራፍ ነው። ላይን ግራፍ represents how data has changed over time ላይን ግራፍ የሚያገለግለው እንግዲህ ዳታ በጊዜ ሂደት እንዴት እንደሚቀየር ለማመላከት ነው። this type of chart is especially useful when we want to demonstrate trends or numbers that are connected እንግዲህ በሆነ ጊዜ ጀምሮ ለምሳሌ የህዝብ ብዛትን ብናይ የዛሬ 10 ዓመት የነበረውን የህዝብ ብዛትና ያሁኑን ለማሳየት ከተፈለገ የዛሬ 10 ዓመት የነበረው የህዝብ ብዛት ካሁኑ ጋር ይለያል አይደል? ስለዚህ ነምበሩ ስሩ ታይም ምን አድርጓል ቼንጅ አድርጓል። ሶስቱን መግለጽ ከተፈለገ ላይን ግራፍ ልንጠቀም እንችላለን ማለት ነው። በአጭሩ this type of chart is especially useful when we want to demonstrate trends or numbers that are connected. ኤግዛምፕል ለምሳሌ እዚህ ጋር how temperature varies within 1 year በአመት ውስጥ ያለው ቴምፕሬቸር እንዴት እንደሚቀያየር ወይም እንዴት እንደሚለያይ ለማሳየት ተፈልጎ የተሰራ ነው። እዚህ ጋር አሁንም ስቴፕ 1 ስቴፕ 2 ስቴፕ 3 ምናምን አለ። ስቴፕ 1 ለምሳሌ insert the data in the row and column የሚል ነገር አለ። ኦኬ ቴብል ነገር አዘጋጅታችሁ ስቴፕ 2 ላይ ስትመጡ ደግሞ select the data የሚል አለ። ከዛ 3 ላይ click insert ምናምን ነገር የሚሉ ስቴፖች አሉ። ቀላል ስለሆነ ማለት ነው እዚህ ጋር ዴን እንደምታዩት ግራፉ አያችሁት ቼንጁን በላይን ከዚህ ሲወጣ ውጤቱ ይሄን ይመስላል። ኦኬ ስለዚህ ጃንዋሪ ላይ 29 ነው ይላል ምኑ ቴምፕሬቸሩ በምን በዲግሪ ሴልሺየስ። እንደምታዩት አሁን ከፍተኛ ሙቀት ያለ አካባቢ ላይ ነው። እዚህ ዲሴምበር እና ጃንዋሪ ላይ ነው። ጃንዋሪ ላይ 29 ነው፣ ዲሴምበርም 29። ዝቅተኛ ያለው ደግሞ እዚህ ጋር ነው ዝቅተኛ 20 የሚለን ኦገስት ላይ 20 እንደዚህ ያደርግን ዳታዎችን በላይን ግራፍ ማስቀመጥ እንችላለን። ሌላው ፓይ ቻርት ነው። ፓይ ቻርት is designed to visualize how a whole is divided into various parts እንግዲህ ሆል አለ ወይም አጠቃላይ የሆነ ነገር አለ ከዛ ወደ ተለያዩ ክፍሎች እንዴት እንደሚከፈል። ይሄ ደግሞ አገልግሎቱ ኮምፔር ለማድረግ ነው ኦኬ each segment of the pie is a particular category within the total data set. In this way
it represent the percentage distributions of the variable under study ስለዚህ ፓይ ቻርት አሁንም በማይክሮሶፍት ወርድ መሰራት ይችላል ክብ ነገር ነው ከዛ የሆኑ ዳታዎች በፐርሰንት ምን ያክል እንደሆኑ ለመግለጽ ነው ሪሌሽን ናቸው ለምሳሌ እንደምታዩት ነው ይሄ አሁን ይሄ ክብ ነው ፓይ ቻርት ነው ይሄን ለምሳሌ ሲወጣ ውጤቱን ይወጣ በተለያየ ከለር ይቀመጥና በፐርሰንት ለምሳሌ ሰማያዊ ከለር ኢንዱስትሪ ነው አሁን ሜጀር ኢኮኖሚክ አክቲቪቲ ኢን ኢትዮጵያ ነው የሚለው ወይም ኦፍ ኢትዮጵያ ኢንዱስትሪ 24% ይቺ ክቧ 24% ነች የሆነ ሰም ዲግሪ ይዛለች የ360 24%ን ይዛለች ዲግሪዋ ማለት ነው እዚች ጋም የሆነ ዲግሪ የያዘ ነው 39% ማለት ነው እንግዲህ ፐርሰንቱን ወደ ዲግሪ መቀየር ይቻላል ዲግሪውን ወደ ፐርሰንት መቀየር ይቻላል ችግር የለውም እዚህ ጋር ግሬ ከለር የምታዩት አግሪካልቸር ኦኬ ስለዚህ አግሪካልቸር ሰርቪስ እና ኢንዱስትሪ ኢትዮጵያ ውስጥ ያሉ ሜጀር ኢኮኖሚክ አክቲቪቲዎች ናቸው በፓይ ቻርት በዚህ way ሪፕሬዘንት ማድረግ ይቻላል ሌላኛውና አራተኛው ዲያግራም ነው ዲያግራም is a plan drawing or outline created to illustrate how separate parts of work and overlap at a connecting point for example here is how we can draw the components of sustainable development in Microsoft Word ዲያግራም ደግሞ ፕላን ነው ወይም ድሮይንግ ነው ይለናል ለምሳሌ ይሁት እንደዛ አይነት አንደኛው ከአንደኛው ጋር እንዴት ሪሌት እንደሚያደርግ አሁን እዚህ ጋር ፓይ ቻርት ኮምፔር ለማድረግ ነው ዲያግራም ደግሞ ሪሌሽን ናቸው የጋራ የሆነ ነገር ይኖራቸዋል ኮመን የሆነ ነገር ምናምን ነገር ኦልራይት ስለዚህ አሁን የዚህን ስዕል ለምሳሌ ፋይናል አውትፑቱን ብታዩት ልክ እንደዛ አይነት ነገር ኦኬ ለምሳሌ ሰብጀክቶችን ይይዝና ወይም ደግሞ እዚህ ጋር ይዩት ሶሻል ሚል አለ ኢኮኖሚክ አለ እንዲሁም ኢንቫይሮንመንታል አለ አሁን የሶሻል እና የኢኮኖሚክ የጋራ የሆነ ቢሪየብል የሚል ነገር አለ የኢኮኖሚክ እና የሶሻል የጋራ የሆነ ደግሞ ኢኩዊቴብል የሚል ነገር አለ የኢኮኖሚክ እና ኢንቫይሮንመንት የጋራ ቫያብል የሚል አለ የሶስቱም የጋራ ደግሞ ሰስቴኔብል የሚል ነገር አለ ስለዚህ ሪሌሽንሺፓቸውን ለማሳየት ዲያግራም ልንጠቀም እንችላለን ማለት ነው ኦልራይት ከዛ ዩኒታችን እንጨርሳለን እዚህ ጋር ግሎሰሪ ነው ግሎሰሪ ማለት እዚህ ቻፕተር ውስጥ ያሉ ቁልፍ ቃላቶች ቫሪያብል ምንድነው ፊልድ ሰርቬይ ምንድነው ዳታ ኢንፎርሜሽን ቤዝ ማፕ ስንል ኤሪያን አውርስት ኤሪያ ኦፍ አወር ኢንተረስት ስንል ምን ማለታችን ነው ምናምን እስካሁን ድረስ ያልገባችሁ ተርሞች ካሉ እዚህ ጋር ተርሞች ዴፊኒሽናቸው ተቀምጧል ማለት ነው ማየት ትችላላችሁ ቢኮዝ እያንዳንዳቸውን እየተረጎምን ስለመጣን ለምሳሌ እዚህ ጋር ኤሪያ ኦፍ አወር ኢንተረስት the geographic extents of the job we want to do ያ ማለት ልናጠናው የፈለግነው ኤሪያ ማለት እንደሆነ አይተናል አይደለ ወይም ስፔሲፊክ የሆነች ሎኬሽን ወይም ቦታ ኤሪያ ኦፍ አወር ኢንተረስት እንደሚባል ምናምን አይተናል ሁሎችም በተመሳሳይ ማለት ነው ዳታ እና ኢንፎርሜሽን አሁን ልዩነቱን አይተናል ዳታ ምንድነው ኢንፎርሜሽን ምንድነው የሚሉ ነገሮችን ዲቴል ስላየን እዚህ ጋር እንትን ማለቱ አያስፈልግም ሶ በመጨረሻም ዩኒት ሰመሪ ይላል ጨረስን ማለት ነው ዩኒታችንንም ትምህርታችንን በቀጣይ 10ኛ ክፍል ጂኦግራፊ እንገናኝ በያላችሁበት ሰላማችሁ ይብዛ መልካም ፈተና መልካም ጊዜ አመሰግናለሁ ባይ